ጉዟችንን ከባሌ ዞን መዲና ከሮቤ ከተማ ተነስተን ሮቤን በስተጀርባችን ትተን አረንጓዴ የለበሱ የባሌ ሜዳዎችን እያቆራረጥን ወደ አጋርፋ ወረዳ እያመራን እንገኛለን። ይህ መንገድ የተፈጥሮን ውበትና የገጠሩን ሰላማዊ ድባብ በአንድ ላይ የያዘ የሚያሳይ ድንቅ መስመር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት ናችሁ? እንግዲህ እንደተለመደው ድንቅ በሆነው የአጋርፋ አቡዬ ቤተክርስቲያን ጉብኝት ቪዲዮ መተናል። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። እንግዲህ አሁን የምንገኘው በአጋርፋ ወረዳ የምትገኘውንና በግብርና ምርቷ የምትታወቀውን አሊ ከተማን እናገኛለን። አሊ የሰላምና የፍቅር ከተማ ናት። የካሜራችን ሌንስ በከተማዋ ያለውን እንቅስቃሴና የአካባቢውን ውበት እንዲህ ይቃኘዋል። እንዲህ በቪዲዮ ላይ እየተመለከታችሁ እንዳላችሁት ማለት ነው። እስካሁን ድረስ ከአሊ አልወጣንም። ከአሊ ወጣ ብለን ጥቂት ደቂቃዎች እንደተጓዝን የወረዳዋ ዋና ማዕከል ወደ ሆነችው አጋርፋ ከተማ እንዘልቃለን። አጋርፋ በታሪክም ሆነ በልማት በባሌ ውስጥ ትልቅ ስም ያላት ከተማ ናት። በከተማዋ መሃል እያለፍን የሰዎቹን መስተጋብርና የከተማዋን ድባብ በአይናችን በካሜራችን እየቃኘን ጉዟችንን ቀጠልን። አሁን የዛሬው ጉዟችን መዳረሻ ወደ ሆነውና በአጋርፋ መውጫ ላይ ወደሚገኘው ታዋቂው የአቡዬ ገብረ መንፈስ ቅዱስ ቤተክርስቲያን ደርሰናል። ይህ የምታዩት እንዳለ የአቡዬ ቤተክርስቲያን በውጭ በኩል የሚታየው ድባብ ነው። ይሄ እንዳለ ጫካው የምታዩት በቤተክርስቲያኑ ውስጥ በቤተክርስቲያኑ አጥር ግቢ ውስጥ የሚገኘው አስደናቂው ጫካ ነው። በጣም መንፈስን ያድሳል። ይሄ ቦታ በጣም የሚገርም ነው። በቃ እንዴት ደስ እንደሚል ልነግራችሁ አልችልም። አሁን እዚህ በሩ ጋር ደረስን። እንግዲህ በሩ ጋር ከደረስን በኋላ ሁላችንም የቤተ ክርስቲያን በር ተሳለምንና ወደ ግቢ ውስጥ ገባን። ወደ ግቢ ውስጥ ከገባን በኋላ ግራና ቀኙን እንደምትመለከቱት ተመለከትነው። በዚህ በግራ በቀኙ በኩል ያሉ አቅመ ደካሞችና የኔ ቢጤዎች ቤት ተሰርቶላቸው እነሱ የሚያርፉበት ቤት እንደሆነ ተነግሮኛል። አሁን በቀጥታ ወደ ቤተ ክርስቲያኑ አጥር ግቢ ውስጥ ማለት ጸሎት የሚካሄድበት ማረፍ የፈለገ ሰው መጥቶ አረፍ የሚልበት እንደዚሁም ደግሞ መንፈሱን አድሰው ለመሄድ የሚመጡ ሰዎች በጣም እንትን የሚሉበት ቦታ ነው ይሄኛው። አሁን ሙሉ ግቢው የንግስ ታይም የተለያዩ ፕሮግራሞች ጊዜ ይሄ ግቢ ሙልት ብሎ ነው የሚታየው። ግቢ ውስጥ የሚገርማችሁ ነገር ዞር እያልኩኝ ስቃኘው እንዴት እንደሚያምር እንዴት መንፈስን እንደሚያድስ ይሄ ቦታ በጣም በቃ የሚያስገርም ቦታ ነው። በጣም መንፈሳችሁ በጣም የሚደሰትበት የመጨረሻ የምትረኩበት ቦታ ነውና እስኪ ዞር ብዬ ቪዲዮዎችን ወስጃለሁ። እነኝህን ቪዲዮዎች እያያችሁ እንግዲህ ስሜታችሁ የሚላችሁ ነገር እንትን ትላላችሁ ወይ በንግስ ታይም ላይ ወይንም ደግሞ ከተመቻችሁ እንደዚሁ በፍሪ ታይማችሁ ሄድ ብላችሁ ብትጎበኙት በጣም የሚያምር ቦታ ነው። እኔ ይሄን ቦታ ባይዘው ያኔ እዚህ ቦታ ላይ ነው እንትን የምለው። አሁን ላይ ግን እዛ አይደለውም። ነገር ግን የያኔ ነገሮች ለምሳሌ አሁን እዛ ውስጥ የምትታይ አንድ የድሮ ቤተክርስቲያን አለች እና
ይህችን ቤተክርስቲያን ሳያት የማስታውሰው ማንን መሰላችሁ? እዚህ ቦታ ላይ አባ መርሐ ጽድቅ የሚባሉ አባት አሉ እና አሰግድ የሚባል ዘማሪ ነበረ በታይሙ። እነኚህን ሰዎች አስታውሳቸዋለሁ። እነኚህ ሰዎች በስማ በአጋርፋ ወረዳ ቤተ ክህነት ውስጥ በቃ ልዩ ቦታ ያላቸው፣ በህዝብ ዘንድ በጣም ተወዳጅ የሆኑ፣ በጣም በቃ አገልግሎታቸው የሚገርም የሆነ ያ የአሰግድ ከበሮ አመታት፣ የአሰግድ ዝማሬ እኔ ከአይኔ ላይ አይጠፋብኝም እና እዚህ ጋር ደግሞ በጣም የሚገርማችሁ ነገር የሆነች ዛፍ አለች። አሁን እዚህ ዛፍ ጋር መጥቼ እሱ ይሁን እሱ አይሁን አላውቅም። አባ መርሐ ጽድቅ ቆመው እንትን የሚሉባት ዛፍ አለች። ስሯ ቆመው ጸሎታቸውን የሚያደርሱበት ምን የሚሉበት ይሄ ቦታ ይመስለኛል። አላቅም፣ እርግጠኛ አይደለሁም። ሌላም ዛፍ ሊሆን ይችላል። በጣም ስለቆየ ቦታውን እንትን ብያለሁ። አባ መርሐ ጽድቅ አሁን ይኑሩ አይኑሩ አላቅም፣ ግን ያሉ ይመስለኛል። መቼም የሆነ ነገር ቢሆኑ እሰማለሁ። አሰግድም እንዳለ አውቃለሁ። እና ቤተክርስቲያኑ ግቢ ውስጥ ምን አይነት መንፈስን የሚያድስ በጣም ደስ የሚል ቦታ እንደሆነ እንደው ሄዳችሁ ብታዩት በጣም ነው የምትደሰቱበት። ምክንያቱም በጣም በዛፍ የተከበበ ነው። ጫካ ነው። ዙሪያውን ገዳም ነው የሚመስለው። እንግዲህ ከተክለ ሃይማኖት ገዳም ቀጥሎ አለን የምንለው ምርጡ ቦታ ነው ብዬ አስባለሁ። ሌሎችም እንዳሉ አውቃለሁ። ባሌ ውስጥ በጣም ብዙ ቦታዎች ላይ አሉ። እነኛን ቦታዎች ከዚህ በኋላ እንደዚህ እየሄድን እየጎበኘውኝ ለእናንተም ደግሞ በቪዲዮ እያስቀረውኝ እንደዚህ እዚህ ላይ ያስቀምጥላችኋለሁ ማለት ነው። እናንተም ይሄንን ቻናል ሰብስክራይብ እያደረጋችሁ አበረታቱኝ እና እንቀጥል። እስኪ እንየው እንግዲህ የቤተክርስቲያኗ ጥንታዊ ቤተክርስቲያን ጥንታዊ አሰራር ያለው ቤተክርስቲያን ነው። ይሄ የቤተክርስቲያን አሰራር እንዴት እንደምወደው ብታዩ። ሌሎቹን አሰራሮች ባይዘው ሳያቸው አንዳንዴ የካቶሊክን ቤተክርስቲያን ይመስሉኛል። ብቻ ወጣ ይሉብኛል። በጣም ነው ወጣ የሚሉብኝ። ወይንም የኔ በዚህ አካባቢ ላይ ብቻ መሆን ወይንም እንዲህ የሌሎቹን ሀገራት የቤተክርስቲያን አቀማመጦች በደንብ ካለመረዳትም ሊሆን ይችላል። ነገር ግን እኔ ከዚህኛው ቅርጽ ውጭ ያሉ ቤተክርስቲያኖች ሳይ ብዙም አይስቡኝም፣ ብዙም እንደዚህ አልደመምባቸውም። አሁን ይሄን ቤተክርስቲያን ሳየው ምን ያህል ውስጤ ደስ እንደሚለው ምን ያህል እንትን እንደምን ይኸውላችሁ። ይሄ ግቢው በጣም ጽድት ያለ ሳር ነው ያለው፣ ቆሻሻ ምናምን የለውም። በጣም ነው የሚያምረው፣ በጣም ደስ ይላል። በቃ ይህንን ቤተክርስቲያን እኔ አሁን በተለያዩ ፕሮግራሞች ሄዳችሁ ብታዩት፣ እንደዚሁም ደግሞ በፍሪ ታይማችሁ፣ ከዚህ በተጨማሪ ደግሞ የጥምቀት ቦታው ደግሞ ወደ ታች ከዚህ ከቤተ ክርስቲያኑ በታች ወንዝ ላይ ያለ ቦታ አለ። ትልቅ ዋሻ አለው። እንደዚሁም ደግሞ በጣም የሚያምር ቦታ ነው። ያም በጣም ያምራል። እዛ ለመሄድ ታይምም አላገኘውም ጊዜም አላገኘውም እና እዚህ ውስጥ ነው ያሳለፍነው። እዚህ ውስጥ መንፈሳችንን አድሰን ጸሎታችንን አድርሰን በጣም ሰፊ ጊዜ ወስደን ረዘም ላለ ታይም እንግዲህ እዚህ ላይ ያለቀኩላችሁ ብዙ ቪዲዮዎች አሉ። እዚህ ላይ በቃ ይሄ ይበቃል ብዬ ከነኛ ውስጥ መርጬ ነው ይሄኛውን ያስቀመጥኩላችሁና በዚህ አይታችሁ እንግዲህ እናንተ ሄዳችሁ ደግሞ የበለጠ እንደምትደሰቱበትና መንፈሳዊ እርካታ እንደምታገኙበት በጣም እርግጠኛ ነኝ። ተመልከቱት። ዋው! የሚገርም ቤተክርስቲያን፣ የሚገርም ቤተክርስቲያን ቅልብጭ አለ። በቃ እንግዲህ ይሄ ትልልቅ ህንፃ የሚገነቡ ይሄ ትልልቅ ነገር በጣም ብዙ ፍጆታ ፈጅተው ትልልቅ ነገር የሚያደርጉ ሰበካ ጉባኤዎች እኔ ምን አስበው እንደሆነ አላውቅም።
ስለዚህ እኔ እንደዚህ አይነት ቤተክርስቲያኖች ናቸው ኢትዮጵያ ላይ ቢኖሩ ደስ የሚለኝ። ይህ ትልልቁ እንደው ቱሪስት መስህብ ምናምን ተብሎ ታስቡ፣ ታሪክ ምናምን ተብሎ ታስቡ ትክክለኛው ትውፊታችንን መልቀቅ ትክክል ነው ብዬ አላስብም። ትክክልም እንዳልሆነ አምናለሁ። ስለዚህ እዩት እንግዲህ እስቲ እዩት፣ እንዴት እንደሚያምር እዩት። ዋው! በባሌ ዞን ላይ ያሉትን ሁሉንም ቤተክርስቲያኖች እንዲህ በጣም ድንቅ የሆኑትን መንፈሳዊ ሰላምን በደንብ ለማግኘት የሚረዱ እንዲህ እረፍትን፣ ደስታን ማምጣት የሚችሉ ቦታዎችን እየሄድኩኝ እንደዚህ ካሁን በኋላ ቪዲዮ እሰራላችኋለሁ። ስለዚህ እናንተ ደግሞ ይህንን አካውንት አሁንም በድጋሜ ሰብስክራይብ ማድረግ እንዳትረሱ። እንደዚሁም ደግሞ ቪዲዮውን ላይክ እያደረጋችሁ አበረታቱኝ። ኮሜንትም ላይ ደግሞ የሆነ ነገር በሉ እስቲ፣ የት ቤተክርስቲያን ሄጄ ቪዲዮ ልልቀቅ እስቲ ሀሳብ ስጡኝ። እስቲ ከሮቤ እስከ አጋርፋ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ያደረግነውን ጉዞ በዚህ መልኩ አጠናቀናል። በሌላ ቪዲዮ የባሌን ሌላ ውበት እስክናሳይ ድረስ ሰላም ቆዩልን። መልካም ጊዜ ይሁንላችሁ። ቸር ሰንብቱ። ቻው።